እንዴ ተንኮሱ ምንድነው? እስካሁን አጽድታ አልጨረስክም እንዴ? ቆየው እኮ ከጨረስኩ ግን ክፍያ ላይ እንግዲህ ሰው ቶሎ ከጨረስኩ ዋጋዬን እንዳትቀንሺ ብዬ ነው ቀኑ ሙሉ እዚሁ አልኩት። እንዴ ምን ማለት ነው? በተስማማን ነው እንጂ የምሰራው። ስንት ነበር ዋጋ የተነጋገርነው? 200 ብለኸኝ ነበር እኮ። በሰዓት ነው? ኧረ ጉዴ! በሰዓት ነው ብለህ ነው እንዴ ይሄን አይል የቆየህበት? እንዴ በሰዓት እኮ ነው 200። በሰዓት ነው እንዴ የተነጋገርነው? ምን ሆነ ነው እንዴ? ሙሉን ሰርተ ነው 200 የተባለው? ሙሉን ሰርተ ነው 200 የተስማማ ነው። እሺ በሰዓት ምናምን ሚል ነገር የለም እንዴ? እንደዛ እኔ ልንገርሽ እንግዲህ። እሺ እንዳውም እኔ በደቂቃ ነው ሰው ሌላ ቦታ 200 የሚከፍልልኝ። ኧረ እባክህ እውነት? አይ እኛ ደግሞ እንደዛ አልተስማማንም እና ቀኑ 200 ነው። ቀኑ ሙሉ ይሄን ሰርቼ ነው 200? ለምን ቀኑ ሙሉ ትቆይበታለህ አንተ እንዴ? ቶሎ ሰርተ ብር ወስደ መሄድ ነበር። አይ እኔ ቶሎ ከጨረስኩ ዋጋ ላይ እንትን ስለምትሉን ብዬ ቀኑ ሙሉ ነው በቃ ንሰራ። እኛ በተስማማን ነው እንጂ የምሰራው በዋልካ አይደለም እንዴ? ለምን ትውልበታለህ እንዴ? በቃ አሁን እንግዲህ ጠዋት 1 ሰዓት አይደል የጀመርኩት፣ አሁን 10 ሰዓት አይደል? በቃ በሱ አባዙና 1800 መጣል። አረ 1800 ልሰጥ ነው አሁን በ200 ተስማምተን እንዴ? ያማል እንዴ? ጤነኛ ነህ እንዴ ትላለህ እንዴ? በ200 ነው በቃ የተስማማ ነው። 200 ነው የምሰጥ። 200 ብቻ? አዎ ለኔ እና እንዴ 9 ሰዓትስ? እኔ ምን አገባኝ? ሰዓትህን ተጠቅመ መውጣት ነበረብህ አንተ የራስ ችግር እኮ ነው ይሄ። አንተ ነው የቆየህበት። ይሄም አቃጥላለሁ። አዎ በቃ እንዲህ ላድርገው። ምን ቤቱ ላይ ላውጣውና ይሄ አመድ እንዳይሆን ቤቱ ላይ ላውጣና እዛው አቃጥላለሁ። ጣራ ላይ ምን ነው ቤትሽን ላቃጥለው አትልም? እንደዚህ እንደ ቆርቆሮ አይደል አይቃጥልም። ተይው እኔ ነኝ ያልኩት። ኧረ እንደሱ አይደረግም እንዴ! ምን ሆኗል ልጁ? አውቀህ ነዋ። እውነቴን ነው። አይ ተው እዚህ ጋር አቃጥለው። ተው ግን አይ እንዴ በቃ ይሄን ላቃጥለሽ። የማቃጠሉ ስንት ክብሪት መለኮሱ ስንት? እሺ የማቃጠሉ ስንት ትከፍላለሽ? ምንም አልከፍልም። በ200 ተስማምተናል። ጠርገ አቃጥለ ነው የምትወጣው ነው የተባለው። እኔ በቃ ተይው ሌላ ሰው ፈልግ። በቃ ብሩንም ይቅርብኝ። አትፈልግም? አዎ እሺ እንደዛ ከሆነ ምን አገባኝ እኔ። ይኸው አስቀምጬልሻለሁ። እሺ እንዴ ምን አይነቱ ነው ይሄ? ከፍልኝ ብሬን ሰርተ ጨርሰ ሰጥሃለሁ አልኩ እኮ። አቃጥለውና ሰጥሃለሁ። እስኪ ብሩን ልየው መጀመሪያ። እስኪ ብሩን ልየው። የምን ብር ነው የምታየው? ይሄ ማይት ይሄው በቃ 200 አዘጋጅቼልሃለሁ፣ ግን ጨርሰ ትወስዳለህ። ማቃጠሉ? አዎ ቶሎ በል። እሺ 100 ብቻ ስጪኝ። ይቅርብኝ በቃ። አረ ጨርስ ሙሉ። ይቅርብኝ አልፈልግም በቃ ሌላ ሰው አቃጥል። እሺ በቃ አመሰግናለሁ። እሺ ችግር የለውም በቃ ሂድ። እንዴ ቀልድ የለም አባቴ፣ ሰርተ ነው የምትበላው። አሁን አቃጥዬ ሁሉም እስከሚቃጠል ድረስ 100 ከጨመረችልኝ 100 እኔም ልጅ ገባች። አይ ያለው እንጂ እንዴ እኔም ልጅ የሚጣናት አቤት እኔም ልጅ አቃጥዬ ነው 100 የሚጨምርልኝ? አዎ አቃጥለ ከዛ ጠርገ እንዴ ቶሎ ነው ተቃጥሎ የሚያልቀው። ብሩን ደግሞ እንዳትቀንሽ እኮ ነው። ኧረ ምኑን ነው የምቀንሰው? በቃ እንግዲህ ነገ አቃጥላለሁ። አደራ ሰው እንዳትጠሪ እሺ።